ዘስሙ ገብርኤል እርሱ ቅሉ እግዚአብሔር ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይልም ይጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነስሽው፣ በላይ ሳይጎድል በታችም ሳይጨመር በማኅፀንሽ ተወሰነ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። በእሳትስ መጠን አለው፣ ልክም አለው። መለኮት ግን ይህን ያህላል፣ ይህንንም ይመስላት ሊባል አይቻልም። በመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ የማይደርስበት በአርያም የሚኖር ነው እንጂ። ለመለኮት ወርቅና ቁመት ላይ እና ታች ቀኝና ግራ ያለው አይደለም፣ ሁሉ የመላ ነው እንጂ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም፣ ግዛቱ በአገር ሁሉ ነው እንጂ። ለመለኮት በላይ ጠፈር በታች መሰረት ያለው አይደለም፣ ጠፈሩ እርሱ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ከውስጡ የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም። ጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። ለመለኮትም በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም። በነደ እሳት የተሸፈነ ነው እንጂ። ነደ እሳት ግን እርሱ ነው። መለኮት ንጹሕና ጽሩይ ብሩህም ነው። የላከ አብን ባነዋወሩ አባት እንደሆነ እናምናለን። የተላከ ወልድንም በማነዋወሩ ወልድ እንደሆነ እናምናለን። መንፈስ ቅዱስንም ባነዋወሩ መንፈስ ቅዱስ እንደሆነ እናምናለን። ሦስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲሁ እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ሥርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መለኮትስ ግን አብ ወልድ መንፈስ ቅዱስ ነው። አንድ አምላክ፣ አንዲት መንግሥት፣ አንዲት ሥልጣን፣ አንዲት አገዛዝ ነው። አብ ወልድ መንፈስ ቅዱስ ያስባሉ፣ አብ ወልድ መንፈስ ቅዱስ ይናገራሉ፣ አብ ወልድ መንፈስ ቅዱስ ይወዳሉ፣ አብ ወልድ መንፈስ ቅዱስ ይመክራሉ፣ አብ ወልድ መንፈስ ቅዱስ ይናገራሉ፣ አብ ወልድ መንፈስ ቅዱስ ይፈጽማሉ፣ አብ ወልድ መንፈስ ቅዱስ ይሰራሉ፣ አብ ወልድ መንፈስ ቅዱስ ያስማማሉ፣ አብ ወልድ መንፈስ ቅዱስ ያከናውናሉ፣ አብ ወልድ መንፈስ ቅዱስ ይልካሉ፣ አብ ወልድ መንፈስ ቅዱስ ያሰለጥናሉ፣ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ፣ አብ ወልድ መንፈስ ቅዱስ ሰውን ይስባሉ፣ አብ ወልድ መንፈስ ቅዱስ ያለምዳሉ፣ አብ ወልድ መንፈስ ቅዱስ ይመክራሉ፣ አብ ወልድ መንፈስ ቅዱስ ያነጻሉ፣ አብ ወልድ መንፈስ ቅዱስ ያነጻሉ፣ አብ ወልድ መንፈስ ቅዱስ ያከብራሉ፣ አብ ወልድ መንፈስ ቅዱስ ያጸናሉ፣ አብ ወልድ መንፈስ ቅዱስ ያስጨክናሉ፣ አብ ወልድ መንፈስ ቅዱስ ያስተምራሉ፣ አብ ወልድ መንፈስ ቅዱስ ይጋርዳሉ፣ አብ ወልድ መንፈስ ቅዱስ ያለብሳሉ፣ አብ ወልድ መንፈስ ቅዱስ ባለሟል ያደርጋሉ፣ አብ ወልድ መንፈስ ቅዱስ ይቀመጣሉ፣ አብ ወልድ መንፈስ ቅዱስ ይፈርዳሉ፣ አብ ወልድ መንፈስ ቅዱስ ይመረምራሉ። እንዲህ እናምናለን፣ እንዲህ እንታመናለን። አንድነትን ሳንለይ በተለየ እንዳይሆን የተቀላቀለ እንዳይሆን እንለይ። እንደ አብርሃምና እንደ ይስሐቅ እንደ ያዕቆብም ሦስት የምንል አይደለም። በግልጽ ሦስት ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሦስት ነው እንላለን እንጂ ክፉዎች አይሁድን ባለማወቃቸው የእግዚአብሔር ገጽና አካል አንድ ነው የሚሉ በደለኞች የእስማኤል ወገኖችንም እነሆ እንሰማቸዋለን። ልቦናቸውን ያሳወሩ ናቸው። አምላኮቻቸው ብዙ አጋንንቶቻቸውም ብዙ የሆኑ በጣዖት የሚያመልኩ አረማውያንን እነሆ እናያቸዋለን። እኛ ግን በጎ ጎዳና የሚያስተምሩንን እንከተላለን። ሐዋርያት እንዲህ እያሉ እንዲያስተማሩን አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉ በላይ የሚሆን አንድ የሕይወት ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልዕልና ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስም ጎህ ነው። በብርሃኑ ጸዳል ጨለማ የራቀበት አንድ የጠዋት ጎህ ነው። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስም ጉንደ ወይን ነው። ዓለም ሁሉ የጣፈጠበት አንድ የሕይወት ወይን ነው። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስም ሐሊብ ነው። ጭማሪ የሌለበት አንድ ሐሊብ ነው። እንዲህ እናምናለን፣ እንዲህ እንታምናለን። የሃይማኖት ጸሎትን እንበል። ወደ ቀደመ ነገር እንመለስ። ቅድስት ድንግልንም ለሁሉ ድንቅ የሚሆን የጽንሷን ነገር እንዲህ እያልን እንመርምራት። ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ክዳኑ እሳት ነው። እንደምን አቃጠለሽ? ሰባት የእሳት ነበልባል መጋረጃ በሆድሽ ውስጥ ወዴት ተዘጋጀ? ወዴት ተጋረደ? ከጎንሽ በቀኝ
ነውን? ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኝ የሚያንጸባርቅ ነደ እሳት የሚከበው ኪሩቤል የተሸከሙ ዙፋን በወዲሽ ውስጥ ወደ ተዘጋጀ ወደ ተስተከለ ታናሽ ሙሽራ ስትሆኝ ከገረድነት ጋር እናትነትን እንደምን ያለ ነው? ከስፋት ጋር የሆድ መጥበብ እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጥንት ከድንግልና ጋር አንድ የሆነ ሀሊብ ይህንን ባሰብኩ ጊዜ ሕሊናዬ ልጅሽን የባህሪውን ጥልቅነት ሊዋኝ ይወዳል። የወዳጅሽ የመሰውሪያው ማዕበልም ያማታዋል። ዳግመኛ ባሰብኩ ጊዜ ሕሊናዬ ተሰውሮ ወደ ላይ ወጥቶ የሕያው መሰውሪያ የሆነውን ሊገልጥ ይወዳል። ከነደ እሳትነቱ የተነሳ ይፈራል። ከአየራት ከሩባቸው ሩብ አይደርስም። ይህንን ባሰብኩ ጊዜ ሕሊናዬ በነፋስ ትከሻ ተጭኖ በምስራቅና በምዕራብ በሰሜንና በደቡብ ዳርቻም ሁሉ ሊበር ይወዳል። የፍጡራንን አኗኗር ያይ ዘንድ የአብርህትንም ጥልቅነታቸውን ይለካ ዘንድ የሰማይን ርዝመቱን ያውቅ ዘንድ በሁሉ ዘንድ በሁሉም ይዞራል። አቅቶት ወደ ቀደመ አነዋወሩ ይመለሳል። አሁንም ገናንነቱን አንመርምር፣ ጥልቅነቱን አንጠናከር። ገናንነቱን መጠን ለማመስገን የነቢያትና የሐዋርያት አንደበት የማይቻለው ነው፣ የማይደፈር ግሩም ነው። በእኛ ዘንድ ግን ትሑት ነው፣ የማይገኝ ልዑል ነው። በእኛ ዘንድ ግን አርአያ ገብርን ነሣ፣ የማይዳሰስ እሳት ነው። እኛ ግን አየነው፣ ዳሰስ ነው፣ ከእርሱም ጋር በላን ጠጣን። አሁንም እንዲህ እያልን እናመስግነው። ወዘተወልደ ማርያም ቅድስት ድንግል ተሳልነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳልነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታነ በሳልስት ዕለት ዐርገ በስብሐት ወሰማያት ወነበረ በሕያው ወዳግመ ይመጽእ በሰባት ይኩነኑ ሕያዋነ ሙታነ ተሳልነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዜኒ ዘልፈኒ ለዓለመ ዓለም። ድንግል ሆይ የሚበላውን ያፈራሽልን የሚጠጣውን ያስገኘሽልን ወዮ ከአንቺ የተገኘ ብፅዕ በማመን ከእርሱ ለሚቀበለው ሕይወትንና ደህንነትን የሚሰጥ ነው። ወዮ ከአንቺ የተገኘ ብፅዕ በማመን ከእርሱ ለማይቀበሉ ሰዎች የማይላመጽ ጽኑ ነው። ይኸውም ኃያል የሚሆን የአድማስ ድንጋይ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለሚጠጡ ሰዎች ጥበብን የሚገልጽ ሕይወትንም የሚሰጥ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለማይጠጡ ሰዎች የሚያሰክርና የሚያስገበግብ የሚጥልና ኃጢአትን ስለሚያስተው ፈንታ ኃጢአትን የሚጨምር ነው። አሁንም ለአንተ ምስጋና ይገባል፣ ለመንግሥት ምስጋና ይገባል እያልን እናመስግነው። ተዘከረነ እግዚኦ በውስተ መንግሥትከ ተዘከረ እግዚኦ ሊቅነ ተዘከረነ እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዘየማን እንዛኖከ ዲበ ዕፀ መስቀል ቅዱስ እደዊክሙ ቀሳውስት ከመ ዝንቱ ውእቱ በአማን ናምን አሜን አሜን ናምር ወነተአምን ንሴብሐከ ኦ እግዚእነ ወአምላክነ ከመ ዝንቱ
ውእቱ በአማን ነአምን። አሜን አሜን አሜን። ናምን ወነታምን ንሴብሐከ ኦ እግዚእነ ወአምላክነ ዝንቱ ውእቱ በአማን ናምን። ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስት ናምን ዕርገተከ ወዳግመ ምጽአተከ ንሴብሐከ ወነታመነከ ንእትለከ ወናስተበኩከ ኦ እግዚእነ ወአምላክነ ኦ እግዚኦ ዘንተ ህብስተ ባርክ ወፈትትው አሜን ወዘተ ዘዚአየ ተክህኖ አንጽ በዚህ ምስጢር እየተራዳኝ ከኔ ጋር ያለ ይህንን ቃል እርሱንም እኔንም ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ለአገልጋይ ሥርዓት የሚያገለግል ይህንን ዲያቆን ዳግመኛ ወደሚበልጥ ወደ እኛ ክህነት ሹመት ማዕረግ አድርሰው ጸጋንና ጽድቅን ባለሟልነትም የተመላ አድርገው የሥላሴን አነዋወር በልዕልና አይቶ በመንፈስ ቅዱስ መውረድ ፈጽሞ እንዳደነቀ እንደ እስጢፋኖስ አድርገው በቅድስት ቤተ ክርስቲያን የተሰበሰቡትን ሕዝብን ከካህናቱና ከዲያቆናት ጋራ ከታናናሹ ከታላላቁም ጋራ ቅዱስ ምስጢርን ለመቀበል አብቃ። ይቅር በል እንጂ አትፍረድ። እግዚኦ ማረን። እግዚኦ